ዛሬ ይሄን በማለት መጀመር ፈልጋለሁ። ለውጥን አትፍሩ፣ አትሽሹ። ከለውጥ ውጭ መኖር ስለማንችል ማለት ነው። ሁለት አይነት ለውጦች አሉ በህይወታችን። አንደኛ እኛ ሆን ብለን አቅደን የምናመጣቸው ለውጦች ናቸው። ሁለተኛ ደግሞ ብንወድም ባንወድም እላያችን ላይ የሚለወጡ ነገሮች አሉ። ሌላው ቀርቶ ነገሮች አሉ እኛ ራሳችን እየተለወጥን ነው። የዛሬ 10 ዓመት ምን አይነት አፒራንስ ነበራችሁ? ምን አይነት ሁኔታ ነበራችሁ? ምን አይነት አቋም ነበራችሁ? ምን አይነት እድሜ ላይ ነበራችሁ? መቼ እንደተለወጣችሁ ሳታውቁት እዚህ ደረጃ ላይ ደርሳችኋል። ለውጥ አለ። በዓለም ላይ ለውጥ አለ። ዓለም በለውጥ ላይ ነች ያለችው። ለውጥን ከሸሸን በጣም አደገኛ ነገር ነው። ሰሞኑ እንደምታውቁት ማጋራችሁን ሀሳብ በመጠይቅ ነው የጀመርኩ ያለሁት። መጠይቁ በማጋራችሁ ሀሳብ ላይ ራሳችሁን ተመልክታችሁ ያላችሁበትን ደረጃ አይታችሁ እንድትጀምሩት የሚያደርግ መጠይቅ ነው። ሳይንቲፊክ አይደለም ግን ጥቆማ ያደርጋል ማለት ነው። ለውጥን አለመሸሽ መመዘኛዎቹ 10 ልስጣችሁ። ተከታተሉት፣ ሼር ተደራርጉ፣ ውጤታችሁን ተወያዩ ከጓደኞቻችሁ ጋር። ለውጥን ትሸሻለህ ወይም ትሸሻለሽ? ራሳችሁ መዝኑት። አንደኛ መለወጥ የሚገባህን ጤና ቢስ ልማድ ያን ያህል መጥፎ አይደለም በሚል ሰበብ ለማለፍ ትሞክራለህ። ኦኬ እንደ ሌላው ሰው አይደለሁም ስንት የባሳለ አይነት ነገር ማለት ነው። ሁለተኛ የለመድከውን አጉል ነገር ለመለወጥ ስታስብ ትጨነቃለህ፣ ይጨንቃል፣ ያጨናንቃል ነገሩ። ለውጥ የመሸሽና ለመሸሻችን ሁኔታ ይጠቁማል። ሶስተኛ በመበላሸት ላይ ያለን አንድ ሁኔታ ለማስተካከል ለውጥ ብታደርጊ ሁኔታ የበለጠ የሚባባስ ስለሚመስልሽ ትፈሪያለሽ። እንዳይባባስ እንዳለ ብትወው ይሻለኛል። ኩድ ቢ መስተካከል ያለበት የሪሌሽንሺፕ ጉዳይ ሊሆን ይችላል። ለውጥ ማምጣት ያለበት አካሄድ ሊሆን ይችላል። አራተኛ ለውጥ ስታመጪ በዚያ ለውጥ የመቆየት ነገር ያስቸግርሃል። ለውጥ ከተደረገ በኋላ ወዲያው ምልስ ወደ ድሮ ፓተርን የመመለስ ችግር፣ ሁኔታ፣ ዝንባሌ፣ ልምምድ አለን ወይ? አምስተኛ በቅርብ ያሉ ሰዎች አንተን የሚነካ ለውጥ ሲያደርጉ ለውጡ ትክክል ቢሆንም እንኳን ለውጡን መቀበል ያስቸግርሃል። አንተን የሚነካ ለውጥ እነሱ የሚያደርጉት ለውጥ ያንተን የሚነካ ከሆነ ማለት ነው። ስድስተኛ አንዳንድ ነገሮችን ለመለወጥ እየተመኘህ ሂደቱን ከመጀመሪያ ይልቅ የማስተላለፍ ልማድ ላይ ነገ እያልክ ታስተላልፈዋለህ ወይ? የለውጡን ጅማሬ ማለት ነው። ሰባተኛ አንድን ለውጥ ብታደርጊ ለውጡ የማይጸና ስለሚመስልሽ ችላት ያለሽ። ምን አይጸናም፣ ከዚህ ቤትም እንደዚህ ጀምሬ ትቼዋለሁ የሚል ዝንባሌ ማለት ነው። 3 ልጨምርላችሁ። 8ኛ እንደሚጠቅምህ እያወቅ እንኳን ከለመድከው ምቹ ስፍራ መውጣት ያስቸግራል። ከተደላደልክበት ሁኔታ የሚጠቅምህ እንደሆነ እያወቅ እንኳን። 9ኛ ለጥቅምህ የሚሆን ለውጥ የማምጣት እርምጃ ከባድ ስለሚመስልህ መነሳሳቱ የለህም። በቃ በአጠቃላይ ለውጥ ከባድ እንደሆነ ታስባለህ ወይ? መጨረሻው አንድን ለውጥ ላለማምጣት ምክንያት ስታበዛ ራስን ታገኘዋለህ ወይ? ምክንያት ስታበዢ ራስን ታገኘዋለሽ ወይ? አሁን ከጠየኳቸው 10 ጥያቄዎች መካከል በአብዛኛው ማለት ከ5 በላይ አዎ ልክ ነው፣ ይመለከተኛል፣ ልክ ነው፣ እኔን የሚጠቁም ነገር ነው ይሄ የሚል መልስ ካላችሁ ለውጥን የመፍራት ለውጥን የመሸሽ ዝንባሌ እንዳላችሁ ጠቋሚ ስለሆነ ሲሪየስሊ እነዚህን አሁን ሰጣችሁን ማብራሪያዎች እንድትከታተሉ ኢንከሬጅ ላደርጋችሁ ፈልጋለሁኝ። ብዙ ጊዜ ለውጥን የምንሸሸው ለውጥን የማንፈልገው አስታውሱ፣ 2 አይነት ለውጦች አሉ ብለናል። አንዳንዶቹ ለውጦች እኛ ኢኒሼት የምናደርጋቸው ለውጦች ናቸው። ይሄ ነገር መለወጥ አለብኝ የምንላቸው ናቸው። የአኗኗር ሁኔታ ጥሩ ነው፣ አመጋገቤ ጥሩ አይደለም፣ ስፖርት የመስራት ፓተርኔ ልማዴ ጥሩ አይደለም፣ መለወጥ አለበት አይነት ነገር ማለት ነው። ከሰዎች ጋር ያለኝ ግንኙነት ቶክሲክ ነው፣ ለማይሆን ሰው ራሴን አጋለጣለሁ አይነት ነገር ማለት ነው። መለወጥ አለብኝ። አንዳንዱ ለውጡ ደግሞ ራሱ ገፍቶ የሚመጣ ነው፣ ከኛ ውጭ ቁጥጥር ውጭ የሆነ ሌሎች ሰዎች በሚወስኑት ውሳኔ ለውጥ ወደኛ ሲመጣ ማለት ነው፣ ለውጡ ሲነካን ማለት ነው። ብዙ ጊዜ ለውጥን መሸሽ፣ ለውጥን መፍራት የዛ አይነት ተጽዕኖ የሚያድርብን ያልተለመደውን ፍራቻ ነው። ፊር ኦፍ ዘ አንኖውን የሚባለው ፍርሃት እናውቀዋለን። አንኖውን የሆነ ቴሪቶሪ ነው፣ ክልል ነው፣ ቀጠና ነው፣ እፈራዋለሁ። ሲንግል ላይፍ ላይ ነው ያለሁት። ሪሌሽንሽፕ መጀመር ሳስብ ትንሽ ጊዜ እየሄደ ነው፣ እድሜ እየሄደ ነው፣ አይ ቲንክ መጀመር አለብኝ ሳስብ አንኖውን የሆነ ቴሪቶሪ ውስጥ እየገባሁ ነው። ከዚህ ቤት ያልለመድኩት ውስጥ ልፈራ እችላለሁ። ስለዚህ ያልተለመደውን ነገር ስለምፈራ እቆጠባለሁኝ፣ ለውጥን እፈራለሁ ማለት ነው፣ እሸሻለሁ ማለት ነው። አንዳንድ ጊዜ ደግሞ ሁለተኛው ምቹ ስፍራ እንወዳለን፣ ኮምፎርታብል እንሆናለን ባለንበት ሁኔታ ውስጥ።
የለመድነው ነገር ይመቻል። ስለዚህ በዛው በተለመደው ሁኔታ ውስጥ መቆየት እንፈልጋለን። ሰፈራችን ልንወደው እንችላለን፣ ግን ትክክለኛ ላይሆን ይችላል። አካባቢያችን የምንኖርበት ማለት ከዓላማ አንጻር ማለት ነው። የተሳሳተ ሰፈር አለ ለማለት አይደለም፣ ግን እኔ ከማስበው ዓላማ አንጻር ትክክለኛ ላይሆን ይችላል። የምኖርበት ከተማ የምኖርበት አካባቢ እኔ ካለኝ ዓላማና ከራዕይ አንጻር የማይሄድ ሊሆን ይችላል፣ የማያራምድ ሊሆን ይችላል። ምቹ ነው ግን ይመቸኛል። ከቤት መውጣት፣ የተለያዩ ነገሮች ማለት ነው። ሌላው የመለየት ሐዘን የሚባለው ነው። የመለየት ሐዘን ከአንድ ነገር ስንለይ እናዝናለን፣ የለመድነው ነገር ስለሆነ ማለት ነው። ስለዚህ ለውጥ ማምጣት ይከብደናል ማለት ነው። ለውጥን የምትፈሩና የምትሸሹ ከሆነ ጋራንቲ አረግላችኋለሁ ስልቹ ህይወት ነው የምትኖሩት። ከለውጥ ውጭ ህይወት ኤክሳይቲንግ ሊሆን ስለማይችል ማለት ነው። ስልቹ ህይወት ውስጥ እንገባለን፣ ይሰለቸናል። አንዳንድ ነገሮችን በተገቢ ሁኔታ ስንለውጥ ህይወት ኤክሳይቲንግ ይሆናል፣ ያጓጓል ህይወት ማለት ነው። ሌላው ለውጥን የምንሸሽ ሰዎች ከሆንን እንቀደማለን። የሚለውጡ ሰዎች ካለማቋረጥ ያድጋሉ፣ ካለማቋረጥ ይሻሻላሉ፣ ካለማቋረጥ አድቫንስ ያደርጋሉ። የማይለውጡ ሰዎች ባሉበት ይቆማሉ። በነገራችን ላይ ባሉበት ቆሙ ማለት ወደ ኋላ ቀሩ ማለት አይደለም። the whole world is moving forward፣ ወደፊት እየሄደ ነው። ስለዚህ ስቆም የቆምኩ ሰው አይደለም፣ ወደ ኋላ ቀረው ነች። ሁሉ ነገር ወደፊት እየሄደ ስለሆነ ማለት ነው። ስለዚህ እቀደማለሁ። ስለዚህ ለውጥን ማስተናገድ የግድ ነው። ሌላው ለውጥን ባቆየነው ቁጥር ፈርተንም ሆነ ምንም ሆነ ባቆየነው ቁጥር ለውጥ እየከበደ ይሄዳል። ለውጥ ከጊዜ ጋር ታይም ሴንሲቲቭ ነው፣ ከጊዜ ጋር ይገናኛል። ቶሎ ስንለውጠው ቶሎ ይስተካከላል። ልጆች ቶሎ አጀስት ሲያደርጉ በልጅነታቸው ቶሎ ይስተካከላሉ። በዘገዩ ቁጥር መለወጥ ያስቸግራቸዋል። ስለሚቸክሉ ማለት ነው ይቸከላል ወታች ስር እየሰደደ ስለሚሄድ ማለት ነው። ለውጥ እየከበደ ይሄዳል። ስለዚህ ቶሎ መለወጡ አማራጭ የሌለው መንገድ ነው ማለት ነው። ለውጥን ለማምጣት ለውጥን ላለመሸሽ ስንፈልግ ልናስባቸው ከሚገቡ ነገሮች አንዱ ብለውጥ ጥቅሙ ምንድነው? ጉዳቱ ምንድነው? ባለውበት በቀጥል ጥቅሙ ምንድነው? ጉዳቱ ምንድነው? የሚል ትክክለኛ የሆነ ግምገማ ማድረግ በጣም ይጠቅመናል። ሌላው እንደዛ ካደረግን በኋላ ሁለተኛ የለውጥ እቅድ ማውጣት አለብን። ለውጥን ማምጣት ካለብን እቅድ ማውጣት አለብን። ከእቅድ ውጭ ለውጥ የለም። ማቀድ አለብን፣ ማሰብ አለብን። እንዲህ ያለ ለውጥ አመጣለሁ፣ በዚህ ጊዜ ነው የማመጣው፣ እንዲህ አይነት ዝግጅት አደርጋለሁ፣ እንዲህ አይነት እርምጃ ወስዳለሁ፣ ሊያግዘኝ የሚችል ሰው አለ፣ ገሌ ያግዘኛል፣ እንቀሳቀሳለሁ የሚል እቅድ በደንብ ማውጣት አለብን። አለዛ ዊሽ ይሆናል፣ ምኞት ነው፣ የህልም እንጀራ ነው የሚሆነው፣ የቀን ህልም ይሆናል። ዴይ ድሪም ነው የምናደርገው። በለወጥኩ ብለን እንቀራለን። ሌላው በለውጡ አቅጣጫ መውሰድ በፈለግነው ባቀድነው በለውጥ አቅጣጫ መንገድን መጀመር አለብን፣ ጎዳናን መጀመር አለብን፣ መንቀሳቀስ አለብን። እነዚህን ቲፖች ጣል አደርግላችኋለሁ። ለውጥን አትፍሩ፣ አትሽሹ። ለውጥን አናላይዝ አድርጉ፣ ተመልከቱ፣ አጥኑ። ምን ላድርግ? ምን አይነት ለውጥ መውሰድ አለብኝ? አንዳንድ ደግሞ ገፍቶ የመጣው ለውጥ ምንድን ነው? በነበርኩበት እንዳልቀጥል የምቀጥልበት ዘመን አልፏል፣ ሲዝኑ ተለውጧል፣ የግድ አብሬ ከለውጡ ጋር መራመድ አለብኝ ብለን የምናስባቸው ነገሮች በደንብ እናሰላስል፣ እርምጃ እንድንወስድ ኢንካሬጅ ላደርጋችሁ እፈልጋለሁ። እንደገና አንድ ትምህርት እንደገና ይዤላችሁ እመጣለሁኝ። ለውጥ እንደዚሁ መጠይቅን ይዤ ራሳችሁ እንድትመለከቱ አድርጌ ይዤላችሁ እመጣለሁ። እሱን ይዤላችሁ እስክመለስ ድረስ በርቱ፣ ለውጡ፣ ተለወጡ። ለሰዎችና ለህብረተሰባችሁ ለቤተሰባችሁ መለወጥም ምክንያት ሆኑ ብዬ መልካሙን እመኝላችኋለሁ።